ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ጠፋሽ አትሉም እንዴ? እንጀራ በበርበሬ እየበላሁ ነው። እንብላ። ሚጥሚጣም አለ። አሞኝ ነው የከረመው። በነገራችን ላይ የሆነ እንደ ወረርሽኝ ነገር ወጥቷልና ከኢድ በፊት ጀመረኝ። የሆነ ዝግትግት አድርጎኛል እና ቪዲዮ እየለቀኩኝ አይደለም። ላይክ ሰብስክራይብ ሸር እያደረጋችሁ አበረታቱኝ ፕሊስ። ላይ ሰብስክራይብ አድርጉኝ። ምንም አያጎልም ከእናንተ ላይክ አድርጉልኝ ቪዲዮውን ስትከፍቱ። ቪዲዮዬ እንደው እይታ የለውም። 3 ወር ደግሞ ሊሞላው ነው ሞኔታይዝ ሳይሆንልኝ። ከዛ በኋላ ደግሞ እንትን ማለት አይችልም ማለት ነው። እይታውም ሆነ ሰብስክራይብም አይጨምርም ምናምን እያሉኝ ነው። ባካችሁ አበረታቱኝ። ሌላው ማለት ነው ማነው እንደኔ 2 ቀን ላይ ብላይ ሳይተኛ ቁጭ እያለ የሀናን ጉዳይ በቃ በጉጉት የሚያይ? እኔማ ሮሄ ወጣ ነው። አንዳንዴ ቁጭ ብዬ አነጋለሁኝ። ምንም ወፍ የለም። ወሬ 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 ወሬ። አኡዝ ቢላ ወላሂ ያናደዱኝ ነው። አሁንማ ጭራሽ ያ ኢላሂ እላለሁ ስነሳ በቃ ዛሬ ተገኘች ብሎ ቪዲዮ ወይም የሆነ በቃ አጥጋቢ መረጃ እንዳገኝ እመኛለሁ። ግን የለም። ዛሬም ወሬ ነው፣ ነገም ወሬ ነው። ሳምንት የሆነው ነው። ወላሂ መራ ነው የሚደብሩት ለተመልካች እንኳን። ለምን ያው ብዙዎቹ ማሻአላ ከልባቸው እየሰሩ ነው እሷን ለማግኘት። አብዛኞቹ ደግሞ ለፎሎ እና ለፌመስ ታዋቂ ለመሆን ነው ጥረታቸው። በነገራችን ላይ ሰይድ ወረባቦና የገጠር ልጅ በጣም እየተግባቡ አይደለም፣ እየተጣሉ ነው። ሰይድ ወረባቦም ንግግሩ ይዘጋል፣ አቂቃ ስርዓት የለውም። ልጁ ደግሞ ይሄ የገጠር ልጅ በጣም ነው የሚያሳዝነው። ስራህ የሚችለውን ያህል እየተናገረ ነው። በሆዱ ያለውን አላህ ነው የሚያውቀው። እውነት የሚናገር ይመስላል። አላህ እንግዲህ ልጅቷን ሀናን በህይወት የምትገኝ አርጋት። ለልጇ ሲል እንኳ ያ ረቢ በጣም ነው የሚያሳዝነው። በባህር ለመሄድ የምታስቡ ልጆች ግን ጤነኛ ናችሁ ወይ? በጭራሽ አትሰቡሽ። ይህን ጉድ እየሰሙ እንኳ ከኢድ በኋላ ሊሄድ ነው ይላሉ ኮሜንት ላይ ማለት ነው። እዛው ሰው በምን አማርኛ ቢነገር ነው የሚገባው? በምን አይነት ቋንቋ ቢነገረው ነው የሚሰማው? ወላሂ ያሳዝናል። በጣም ነው የሚያሳዝነው። ማለት እዛ ሀገር 10 አመት ኑረው ኢቃማ ለማምጣት በባህር ይሄዳሉ። ምን ያህል ሊኖር ነው? እድሜያችን ወይም እድሜሽ ለመሄድ ያሰብሽው 30 ሆኖ ይሆናል። አሁን ሄደሽ ከዛ መተሽ 20 እና 10 አመት ስትሰሪ 60 እና 50 አለፈ። ይሄ ህይወት ነው እንዴ? የሰው ልጅ ርዝቁ ካለ ያለ ኢቃማም ይሰራል። ኢቃማም ይዞ ስራ አይኖረውም። አሁን 20 ሺህ 18 ሺህ ሪያል እየወጡ ኢቃማ ይዘው እቤት እግራቸውን አጣጥፈው እጃቸውን አጣጥፈው ቁጭ ብለዋል ስራ አጥተው። ኢቃማ ከሌላቸው ብር እየተበደሩ የሚበሉት እንኳን እንደዛ እያረጉ ነው በአሁን ሰዓት። እና ለምን ነው አንድ ኢቃማ ብላችሁ ሙጭጭ የምትሉት? ወላሂ ነሲባችሁ ካለ ኢቃማም ያለው የሌለውም ይሰራል። ምንም የሆነ ሰዓት ላይ ተፍትሽ በጣም ሲነሳ ነው ቢያስፈራም እንጂ የዛኔ ማድባችሁ ቋሚ ስራ ካላችሁ ለምዘለም ካላላችሁ ከኢጃዛ ወደ ስራ ከስራ ወደ ኢጃዛ ከሆነ አትያዙም። ቢኢዝኒላህ የሚያዘው ይሄ ባህር ለባህር ሞል ለሞል ይሄ በቃ ሀዲቃ ለሀዲቃ አይስክሬም መላስ የለመዱ አለ አይደለም? ሞለል ሞለል እያሉ በዚህ በብልጭልጭ አባያ እነዛ ናቸው። እንደዛ ካልሆናችሁ መቼም እንትን አትሉ፣ አትያዙ። እና እባካችሁ ራሳችሁን ለአደጋ አሳልፋችሁ አትስጡ። በቃ ለሞት አትስጡ። መንገዱ በጣም ነው የሚያስጠላው እያሉ ነው ሁሉም የሚሄዱት ሁሉ። አንዷ እንደውም የምትልጥሩ 24 ሚሊዮን ብር አሁን ቢሰጡኝ በዛ መንገድ አልሄድም ማለት ምን ያህል አስከፊ ቢሆን ነው። ለዛውም ወንድሟ ጋር ነው ሄደችው ልጅቷ ማለት ነው። እና ለመሄድ የምታስቡ ሰዎች ደጋግማችሁ አስቡበት።
ለልጆቻችሁ ለእናቶቻችሁ ኑሩላቸው። እናንተ እንኳን መኖር ቢያስጠላችሁ ሺህ ዓመት አይኖርም። ወላሂ ለዚች አጭር እድሜ እንደው 50 ዓመት 60 ዓመት ነው ቢኖር። ከዛ በላይ ቢኖርም ያው ለጧሪ ዲያ ነው እንጂ ምንም አይነት እንትን የለውም፣ ስሜት የለውም። እና ዞሮ ዞሮ እባካችሁ ራሳችሁን ለአደጋ አሳልፋችሁ አትስጡ። እኔ ወላሂ ደጋግሜ ልናገር፣ ወላሂ በጣም ነው ያሳዘነችኝ ሀና። አሁን ቤተሰቦቿ ቀልባቸው ተንጠልጥሎ እኛ ማናቃት በቃ በዚሁ በሶሻል ሚዲያ የምናቃት እንዲህ ይሆን የወለዷት ሰዎች ምን ያህሉ በቃ ልባቸው እርግጠኛ ነኝ ሳምንቱን ሙሉ እንቅልፍ አይተኙም። በቃ ይሄ ነገር ከተጀመረ አንስቶ ወላሂ በጣም ነው የሚያሳዝነው። በርበሬው ልቅ የሚሆነው እንዴ እንዳትሉ፣ እኔ በጣም በርበሬ እወዳለሁ። በነገራችን ላይ ልጅ እያለሁ እንጀራ በወጥ ከመበላ እንጀራ በበርበሬ ነበር የሚመችን። አሁን ግን ጨጓራዬን እያመመኝ ቀንሻለሁ ተብሎ ነው እንግዲህ አሁን እንዳስቡብኝ። እና ቪዲዮ አላስረዝምባችሁ ብዙ ይብቃኝ መሰል። ቪዲዮውን ስትጀምሩ በላይክ ጀምሩ፣ ሰብስክራይብ ሸር አድርጉልኝ ፕሊዝ ፕሊዝ ላስቸግራችሁ።